ሚስጥራዊ አደራ ጸሐፊ መልካሙ ስሜነ ተራኪ ጽጌ ማርያም ክፍል 9። ከዚህ ሁሉ በኋላ አባ መዓዛ ጻድቅ የናዳውን አበምኔት ጥንቃቄ እንዲያደርጉ በሚስጥራዊ ዋሻ በኩል እጅግ ያምኗቸውና እንደ ኤፍሬም ለቅድስና የቆሙትን አንድ መነኩሲት ተኩላዎች መጥተዋልና በጉን ጠብቅ ብለህም ለአባ መዝገበ ሥላሴ አደርስልኝ ብለው አሉት። ክብረ ደናግል ናዳ ማርያም ገዳም ግን የገዳሙን አበምኔት በተባለውም ዘራፊዎችና በገዳሙ መነኮሳቶች ታጥራለች። ዶክተር ሮቤል አባታችን አይዟችሁ በርቱ፣ እኛና የመንግስት ባለሙያዎችም በየትኛውም ጊዜና ሰዓት ከእናንተና ይህንን ታሪካዊ ገዳም ለመርዳት ምንጊዜም ዝግጁ ነን፣ የሚያስፈልጋቸውን ማናቸውንም ነገር ከመጠየቅ ወደ ኋላ እንዳትሉ ሲል በምዕመኑ ፊት የሰላምና የቸርነት ስብከቱን አወረደው። አባ መዝገበ ሥላሴ ግን የዶክተሩ መርዘኛ ንግግርና ክፋቱንም አስቀድመው ስላወቁ በቁምጣና በባዶ እግርም በአህያ ላይ መጽሐፍን ጭኖ የጠፋውን ኤፍሬምን በህሊናቸው እያዩ ፈገግ አሉ። በልባቸውም ሚስጥርን በልባቸው ይዘው በዓይናቸውም ወደ ዶክተር ሮቤል ሰደድ አድርገው የሚከተለውን አሽሙር ተናገሩ። አራዊት በረሃ በግልጽ ይመጹ ከመይቤኤሉ አበግ ወአንቴኖሙ ተከድነከሙ በልብህሰ በአገበ ከመተ ትብሉ አበገ። የበረሃ አውሬውስ በበጎች ለመበላት በግልጽ ፊት ለፊት ይመጣ፣ እናንተ ግን በበጎች ለመበላት በበግም ለምድም ተሸፍናችሁ መጣችሁ እንደማለት ነው። ዶክተር ሮቤል በግዕዝ ሚስጥር ባይገባውም ቅሬታ እንደሆነ ግን በትክክል ተገነዘበ። ቀኑ አልፎ ወደ ምሽት አጋማሽ አካባቢ የጉብኝቱ ስብሰባ አብቅቶ መነኮሳቱን በአካባቢው ማህበረሰብ ወደየበዓታቸው ወደየጸሎታቸው ሲበተኑ የግቢው ጸጥታ ተመለሰ። ያኔ ዶክተር ሮቤልና ታጣቂዎቹ ፊታቸውን ሙሉ በሙሉ ወደ አባ መዝገበ ሥላሴ አዞሩ። በተለይ ዶክተር ሮቤል ወደ አባ መዝገበ ሥላሴ ጠጋ ብሎ ድምፁን ዝቅ አድርጎ እንዲህ አላቸው። አባ ኤፍሬም የተባለው ልጅ በጉም ኢየሱስ ገዳም አንድ እጅግ ታላቅና ብርቅርቅ ቅርጽ ዘርፎ ወደዚህ ገዳም መጥቷል። ከእርሱ ጋር የጠበቀ ግንኙነት እንዳለው ዛሬ ጧትም በመቅደስ ገብቶ የቀደሰ እሱ መሆኑን በሚገባ አረጋግጠናል። ስለዚህ እባክዎትን ይህንን ወንጀለኛ ይዘው ሕግ ፊት እንድናቆመው ይተባበሩን አላቸው። አባ መዝገበ ሥላሴ ግን ምንም ሳይደነግጡ በእጃቸው የነበረውን የናስ መስቀል እያሻሹ ፈገግ አሉና ታዲያ ይህንን ያህል ጊዜ ፈጀህሳ ለምን አስፈለገ? ልክ እንደመጣ ጧትም ለመጠየቅ ትችል ነበር እኮ አሉት። ዶክተር ሮቤል ጥርሱን ነክሶ እርሶን እንደ ትልቅ አባት ስለምናይ ከምናስቸግረው ገዳሙን ካለ ሰዓትን ከመረበሽ ብዬ እንጂ እንግዲያውስ አሁኑኑ ካወቁት ነገር ወዴት እንደሆነ ያለውን አላቸው። አባ መዝገበ ሥላሴ ፊታቸውን አጽንተው ኤፍሬም ወዴት እንደሆነ እኔ አላውቅም፣ ግን ገዳሙን ሙሉ በሙሉ ለቆ ወጥቷል አሉት። አትቀልዱብኝ አባ፣ ሌላ ከባድ ችግር ውስጥ ሳንገባ ኃይል መጠቀም ሳንጀምር እውነቱን ይንገሩን ሲል ዶክተር ጮኸ። አባ መዝገበም ኤፍሬም እዚህ የለም አሉ። መዝገበ ሥላሴ ፍጹም በሆነ ቁጥነት ዶክተር ሮቤል ቁጣውን ገንፍሎ ፊቱ ላይ ወደ ታጣቂዎች አዞርና ታጣቂዎቹን ኃይላቸውን በፍጥነት አስረውት በመኪና ውስጥ ማስገቡት ብሎ ትእዛዝ ሰጥቶ ወደ መኪናው አመራ። አባ መዝገበ ሥላሴ ግን ፈገግታቸው ሳይጠፋ ቀና ብለው ዶክተር ሮቤልን እያዩት የመውጊያውን ብረት ብትቃወም ለአንተ ይብስሃል አሉ። ፈርጣማ ጡንቻ ያላቸው ፊታቸው በጭንብል የተሸፈነ ታጣቂዎች አረጋዊን አባትም ያለምንም ርኅራኄ በገመድ የፍጥኝ አስረው ወደ መኪና የኋላ ክፍል ወረወሯቸው። የገዳሙ ጎብኝ ተብለው ሌቦች አባ መዝገበ ሥላሴን ይዘው ከገዳሙ ቅጽር ግቢ በከፍተኛ ፍጥነት እየነዱ ወጡ። ነገር ግን መኪናዎቹ ከገዳሙ 7 ኪሎ ሜትር ገዳማት የሚርቀውን ታላቅን አባይ ወንዝ እንደተሻገረ ማንም ያላየውና ያልጠበቀው ታምር ተከሰተ። አባ መዝገበ ሥላሴ ከመኪናው ውስጥም ድንገት ተሰወሩ። መኪናው ውስጥም የነበሩት ታጣቂዎች ግን የአበምኔቱን መሰወር ፈጽሞ አላወቁም ነበርና መጽሐፉን ያገኙት እስኪመስላቸው ድረስ ወደ ከተማ በከፍተኛ ፍጥነት መኪናቸውን እያከነፉ ወጡ።
አህያውን እየነዳ ጭንቅና በጥድፊያ ሲጓዝ የነበረው ዲያቆን ኤፍሬም ዳንግላ ከተማ ደረሰ። ከተማው ውስጥም እንደገባ አባ መዝገበ ሥላሴ የሰጡትን ስልክ ቁጥር አውጥቶ በስጋትና በፍርሃት ዙሪያውን እያየ አንዱን ደግ መንገደኛ ለምኖ አስደወለ። ስልኩ ሲነሳ ከናዳ ማርያም መልእክት ይዤ የመጣሁ ሰው ነኝ፣ እንዴት በአስቸኳይ ላገኝህ አለው ኤፍሬም። ወጣቱ ገብረ ጻድቅ ናዳ ማርያም የሚለውን የቅዱሳን ገዳሙን ስም ሲሰማ ጊዜ ሳያጠፋ የተቀመጠበት ተነስቶ ኤፍሬም ወዳለበት ቦታ በሩጫ መጣ። ገብረ ጻድቅ ማለት ከ40ዎቹ ዕድሜ ክልል ውስጥም የሚገኝ የዳንግላ ከተማ በዋና ውስጥ በአንድ የመንግስት መስሪያ ቤት ውስጥ የሚሰራ ወጣት ሲሆን አባቶች ገዳማውያን አንዳንድ ነገሮች ሲፈልጉ ቶሎ የሚደርስ ደግና ቅን፣ ለሃይማኖቱ ሟች ተሟጋች፣ በቅጽል ስሙ የከተማው መናኝ በመባል የሚታወቅ ልጅ ነው። ወዲያውኑ በአንድ ገለልተኛ ጥግ ተገናኝተው በሚስጥር ተመካከሩ። ምን ይሻላል ወንድሜ፣ ይህንን መጽሐፍ ወደ ማኅበረ ሥላሴ አንድነት ገዳም እንዳደርሰው አባ መዝገበ ሥላሴ በጥብቅ አዘውኛል። አንተ ደግሞ መንገዱን በሚገባ ያውቀዋል ብለው ነው ስለ ክህን የሰጡኝ አለ ኤፍሬም ትንፋሹ እየተቆራረጠ። ገብረ ጻድቅ ችግር የለውም ወንድሜ፣ አባቶች ካዘዙ እኔ ዝግጁ ነኝ። ለመሆኑ መጽሐፉ ምንድን ነው? ማለቴ ከሌሎች መጽሐፍ የሚለይበት ነገር ሲል ጠየቀው። ኤፍሬም ሚስጥሩን ክብደትም ስለማያውቅ ኧረ ምንም የተለየ ነገር አይደለም፣ ስንክሳር ነገር ነው፣ አባቶች ነገር ማወሳሰብ ስለሚወዱ እንጂ አለ። ገብረ ጻድቅ ፈገግ ብሎ አይ አባቶች ሲባሉ ለትንሽ ነገር ሁሉን ትልቅ ጥንቃቄ ያደርጉ ወሰዱ አለና ለማንኛውም ነገ ጠዋት በመኪና ትኬት ቆርጠን እንሄዳለን አለ። ኤፍሬም ግን ደነገጠ። እንደዛም አይሆንም፣ መንገድ ላይ ፈታሾች አሉ፣ መኪና ቢበረበር ወይም የሆነ ሰው ቢያውቅብን ቢቀማን አባቶችን አደራ መናቅ ነው፣ ምና ይቀራል አለ። ግድ የለም በእርግጥ መንገድ በእግር መሄድ ይሻላል፣ ግን አሁን ላይ መላ አካባቢው መንገድ ሰላም አይደለም፣ በእግር መጓዝ አደገኛ ነው አለ ገብረ ጻድቅ። እና መኪና ውስጥ እንዴት እናደርግ ነው ይዘነው የምንወጣው ሲል ኤፍሬም ጠየቀ። ገብረ ጻድቅ ለጥቂት ሰከንዶች አሰበና እሱ ተጨነቀ። አንድ ምርጥ መላ አለኝ አለ። ወዲያውኑ ኤፍሬም በአህያ ጭኖ የመጣውን ስንዴ በፍጥነት ሸጠው በገንዘብ 1 ማዳበሪያ ሙሉ ኮቸሮ በቄስ ተማሪዎች ዘንድ በምዕመኑ ተለምኖ በፀሐይ ደርቆ የሚዘጋጅ ስንቅ ነው። ከዚያም ያንን በዋጋ የማይተመን ሚስጥራዊ የብራና መጽሐፍ በማዳበሪያ ኮረጆ መካከልም በጥንቃቄ ከተው ሰፉት። በነጋታው ማለዳ ከዳንግላ መናኸሪያ ትኬት ቆርጠው ኮቸሮውን በመኪና አናት ላይ ጣሪያ ላይ ከሌሎች ሻንጣዎች ጋር ሰቅለው ጉዟቸውን ጀመሩ። በነገራችን ላይ ከጎጃም አገው ምድር ዳንግላ ተነስቶ መተማ የሚገኘው ማኅበረ ሥላሴ ገዳም ለመድረስ 2 ዋና ዋና መንገዶች አሉት። የመጀመሪያው መንገድ ዱር ቤቴ ከተማ ላይ ተገንጥለህ ይስማኤልን አልፈህ ሊበንም ተሻግረህ በጉንዝላ አድርገህ ዳንግላ በር ላይም አድረው በታኩሳ በኩልም አልፈው ዋናው የጭልጋውን መስመርም ይገባና ከዚያም በኩሲትንም አድርገው መተማ የሚገቡ ሲሆኑ፣ ሁለተኛው መንገድ ደግሞ ከዳንግላ ዱር ቤቴ መራዊ መሸተንም አድርገው በባህር ዳር ሐሙሲትን ወረታን አልፈው አዲስ ዘመንም ፍራንዝን ማክሰኝትን ጎብኝተው ጎንደር ያድሩና በማግስቱ አይከልጨግልጋን ሰርባን አልፈው ኩኪትንም ተራምደው መተማ የሚገቡት መንገድ ነው። ኤፍሬም ገብረ ጻድቅ ረጅም ሲሆንም የተሻለ ሁለተኛውን መንገድ መርጠው መናኸሪያ ከዳንግላ አድርገው ዱር ቤቴንም አልፈው ትልቁን አባይ ድልድይ ተሻግረው መራዊ መሸቴን ተራምደው ውቢቷ ባህር ዳር ከተማ ደረሱ። ከባህር ዳርም እንደደረሱ ሰዓታት ላለማባከን ምሳም እንኳን ላለመብላት ሳይቀመጡ ከአሮጌው መናኸሪያ ወደ ጎንደር ከተማ የሚሄደውን አዲስ ትኬት ቆርጠው ጎጃምን ሙሉ በሙሉ በጀርባቸው ጥለው ወደ ሰሜን ኢትዮጵያ ነጎዱ። በመኪናው አናት ላይ ከተጫነው የኮቸሮ ኩንታል ውስጥም ተደብቆ በጎጃም ወደ ጎንደር መተማ በስደት የሚጓዘው ይህ መጽሐፍ በእግዚአብሔርን ፈራ ትውልድም እስኪመጣ ድረስ የተሸሸገውንም እንኳን የኢትዮጵያ ይቅርና የመላውንም ዓለም ሊቀይር የሚችለውን መለኮታዊ ጥበብ የያዘ መሆኑን በኤፍሬም በስተቀር አንድም ሰው አያውቅም ነበር። ኤፍሬም በታጠበው መኪና መስኮትን በኩልም ወደ ውጭም እያየ በኃይለኛ ሐሳብ ስመጥ አለ። አባ መዓዛ ጻድቅ አሁን ምን ላይ ሁኔታ ላይ የሆኑ እንደ ድቅድቅ ጨለማ ዋሻ ውስጥም በጭቃኔ ተጎትቸው ይሆን ወይንስ ገለዋቸው ይሆን? አባ መዝገበ ሥላሴስ በዛ ታጣቂዎች እጅ ምን ሁኔታ ውስጥ ይሆኑ እያለ
ሲያስብ ሳያውቀው በሁለት አይኖቹ የእንባ ዘለላ ወረዱ። በህሊናው ውስጥ የገዳመ ቆሮንጦስ ጉም ኢየሱስም ገዳም ላይ ያሳለፈው ለበረከት ስራና ለጸሎት የደከመው ሰለቸኝ ሳይል ሌሊቱ ተቀን የሚጎተጉተው መነኩሴ በህሊናው ተመላለሰ። ዲያቆን፣ አንተ ዲያቆን ብሎ ከሰመመን ያነቃው ከጎኑ የተቀመጠው ገብረ ጻዲቅ ነበር። ኤፍሬም የአይኑን እንባውን በፍጥነት እየጠረገ አቤት ወንድሜ አለ። ምን ነው በሐሳብ ጭልጥ አልክሳ? ምን ሆነህ ነው አለው ገብረ ጻዲቅ። እረ ምንም አልሆንኩኝም፣ ማታ ብዙ አልተኛውም ነበር፣ እንቅልፍ ሳይጨነኝ አልቀረም አለ ኤፍሬም። እንደዛ ከሆነስ እሺ፣ ነገር ግን ውስጥህ የሚያስጨንቅህ የሚረብሽህ አንድ ነገር ካለ በግልጽ ልታናገር እንችላለህ አለው ገብረ ጻዲቅ። ኤፍሬምም እረ ምንም የለም አለና እኔ ምልህ ግን ገብረ ዛሬ ከገዳሙ እንደርሳለን አለ ሲል ጠየቀው። ዛሬ አንደርስም፣ አሁን መሽቷል። ጎንደር ገብተን እናድራለን። ነገ ጧት በማለዳ ተነስተን ጉዟችን የምንጀምረው አለው ገብረ ጻዲቅ። ኤፍሬም ጉጉቱ እየጨመረ አንተ ግን ማህበረ ሥላሴ ገዳምን እንዴት አወቅከው አለና ጥያቄ ለገብረ ጻዲቅ አቀረበለት። ገብረ ጻዲቅ ወደ ኋላ በትዝታ ተመልሶ እያሰበ እዚያ ገዳም ውስጥ ብዙ ዓመታት ቆይቻለሁ። እንደዛ ከሆነስ ስለ ገዳሙ ትልቅ እውቅና ሚስጥር አለህ ማለት ነው አለና ኤፍሬም ጆሮቹን ሰጥቶ እንዴት ስለ ማህበረ ሥላሴ ብዙ አውቃለሁኝ። በተለይ ደግሞ ማህበረው እጅግ ብዙ የከብትም መንጋዎችም ስላሉት ከከብት ጥበቃ ላይ ያሉ በእድሜ ያሉ አንድ ታላቅ አባት ስለ ገዳሙ ጥንታዊ ታሪክ ሚስጥር ብዙ አጫውተውኛል አለ ገብረ ጻዲቅ። እንደዛ ከሆነ እስኪ ስለ ገዳሙ ታሪክ እንዲሁም አጀማመርና መሰረታተት ንገረኝ አለው ኤፍሬም ጆሮውና ልቡ አቁሞ። ገብረ ጻዲቅ ድምፁን አስከታትሎ እንዲህ ሲል ማውራት ጀመረ። የማህበረ ሥላሴ አንድነት ገዳም በአማራ ክልል በምዕራብ ጎንደር መተማ ወረዳ ውስጥ የሚገኝ እድሜ ጠገብ የቀዳማዊ ኢትዮጵያ ትውፊት ስርዓቱንም ያለቀቀ እንዲሁም እስከ ዛሬ ድረስ እጅግ ጠብቆ የሆነ ገዳመ መርህ የተከተለ ብዙ ሺህ መናንያን የያዘ ታላቅ ገዳም ነው። ገዳሙ ከጎንደር ከተማ 132 ኪሎ ሜትር፣ ከመተማ ወረዳ ዋና ከተማ ከገንዳ ውሃ ደግሞም 35 ኪሎ ሜትር ርቀት ላይ ይገኛል። ከደረቅ አባይ ቀበሌ ተነስተህ በስተጀርባ አቅጣጫ የ3 ሰዓትም ከባድ የእግር ጉዞ ካደረግክ በኋላ የምታገኘው አስደናቂና ውብ ምድር ማህበረ ሥላሴ ገዳም ነው አለ። ናዳ ገዳሙ እና ገዳሙ መቼ ነው የተመሰረተው አለ ኤፍሬም በጉጉት። ማህበረ ሥላሴ አንድነት ገዳም ገና በ4ኛው መቶ ክፍለ ዘመን በመጀመሪያ የኢትዮጵያ ጳጳስ አቡነ ሰላማ ከሳቴ ብርሃነ ዘመነ መንግስት እንደተመሰረተ የታሪክ ድርሳናት ይናገራሉ። አሁን ስያሜ ከማግኘቱ በፊት መቋመ ሥላሴ ይባል ነበር። የሸዋዎቹ ማህበር እየተባለ ይጠራ ማህበረ ሥላሴ የሚል ስያሜ የተሰጠው ግን በአፄ ፋሲለደስ ዘመን ነው ይባላል። ይህ ገዳም ከአብርሃ ወአብጽሐ ዘመነ መንግስትም ጀምሮ ከነበሩት ታላላቅ ነገስታት ጋር የተሳሳረ ትልቅ ታሪክ አለው አለና ገብረ ጻዲቅ ድንገት ንግግሩ በቁሙ በሀሳብ ጭለት አለ። ኤፍሬም ትከሻውን ነካ ነካ አድርጎ ከዛስ እስኪ ንገረኝ አለው። ገብረ ጻዲቅም በቁጭት ሆኖም ግን በሀገርና ለቤተ ክርስቲያን ይህን ያክል ታላቅ ውለታ የዋለ ገዳም ሆኖ ሳለ ዛሬው ትውልድ ሙሉ በሙሉ ዘነጋው አለ። ኤፍሬም በመገረም ሁሉም ገዳማት እኮ ለሀገር ውለታ ከፍለዋል፣ ለመሆኑ ማህበረ ሥላሴ ምን የተለየ ነገር አድርጓል ሲል ጠየቀው። ገብረ ጻዲቅ አይኖቹ ወገግ አሉና ሀገራችን ኢትዮጵያ በ18ኛው መቶ ክፍለ ዘመን ጀምሮ የሚያስነውስና ሴራ በየክፍለ ሀገሩ መሳፍንቱ እየነገሱ እርስ በርሳቸው የተላለቁበት ብዙ ህዝብና ወገን ያለቀበት ዘመን ነበረ። መሳፍንቱ የጎጃም ንጉስ ከጎንደር፣ የወሎ ንጉስ ከሸዋ፣ የትግራይ ንጉስ ከበጌ ምድር ጋር እየተናቆረ ህዝብ ሲተላለቅ የዚህ ማህበረ ሥላሴ ገዳም የቅዱሳን አባቶች መነኮሳት ነበሩ። ትንሹን የቋራው ካሳን አጼ ቴዎድሮስን ከብላቴንነቱ ጀምሮ ተቀብለው ሃይማኖትና ሀገርን ፍቅር አመራርነትን በጥበብ አስተምረው አሰልጥነው ይህን የተከፋፈለ ህዝብ አንድ አድርገው በ1847 ዓ.ም ጀምሮ በንግስትነት እንዲያስተዳድሩ ያበቁት ንጉሥ አጼ ቴዎድሮስ እንኳን የኢትዮጵያን መላውን አፍሪካን መምራትም እንዲችሉ አድርገው በእውቀት የገነቡት እኚህ የማህበረ ሥላሴ አባቶች ነበሩ። ግን ያ ታላቅ ውለታ ተረሳና ትውልዱ ይህን ገዳም ረሳው አለ በከፍተኛ ቁጭት እና ወኔ። ዋው ይገርማል!
ይህን ያክል ታሪክ መስራቱ እኔ አላውቅም ነበር አለ ኤፍሬም አድናቆት። ምን ይሄ ብቻ ለገዳማውያን አጼ ቴዎድሮስ ብቻ ሳይሆኑ ለአጼ አምደ ጽዮንም ለአጼ ልብነ ድንግልም ለአጼ ሱንሲዮስና ለአጼ ፋሲለደስም ጭምር በዚሁ አመራርነት ስትራቴጂ ነድፈው ሀገርን ከጥፋት ያቆዩ የዚህ ማህበረ ሥላሴ አባቶች ብለውም ገዳም ጻድቃን በረጅሙ ተነፈሰ ገብረ ጸዲቅ። በተጨማሪም ሱዳን ድንበር አቅራቢያ በመገኘቱ ምክንያት የተለያዩ ዘመን በአዳም አመራሮች ጥቃት ሲሰነዘርበት ብዙ ዓመታቶች በሰማዕትነት የተሰውም በተለይም ከዮዲት ጉዲት ዘመን ጀምሮ እስከ ሁለተኛው የጣሊያን ወረራ ድረስም በተደረጉ አላስፈላጊ ጦርነቶች የገዳሙ በርካታ ቅርሶች፣ መጽሐፍቶችም መዋልድም በባንዳና በቅጥረኞች ተዘርፈዋል። ኤፍሬም የያዘውን መጽሐፍ እያሰበ የድሮ ጠላትና ክተትም አዋጅም ጦርነት አራጅቶ ስለሚመጣ አባቶቻችን ለጠላትም በግልጽም ይጋፈጡ ነበር። የዛሬው ጠላት እጅን እንዳንጭም ውሃ እንዳናየውም ንፋስ ሆኖብናል፣ እንዳንጨብጠው ውሃ እንዳናየው ንፋስ ሆኖብናል አለ። ገብረ ጻዲቅ ቀጠል አድርጎ በነገራችን ላይ ገዳሙ የተለየ ብርቅዬ የእጽዋትም ዝርያዎችም ይዟል። የሪዛ የዕጣን ዛፍም ሽመልም ዞቢልም እና ቋራ የመሰሉትንም እጽዋትንም በብዛት በሚገኙበታቸው ከሌሎቹ ገዳማት ለየት ያደርገዋል። ከእንስሳት ደግሞ እንደ ዝንጀሮ፣ ነብር፣ አጋዘን፣ ሚዳቋ የመሳሰሉት የዱር እንስሳት ልዩ ልዩ አዋፋትና ተሳቢዎችም በሰላም ይኖርበታል። ከገዳሙ ገንዳ ውሃና ከሸንፈታ በተለይም ታላቁ ወንዝም የተከበበ መሆናቸው ድባቡ ፍጹም የተለየ ነው አለ። ኤፍሬም ታሪኩን ሰምቶ ገዳሙን በአካል ሄዶ ለመርገጥና አደራውን ለማስቀመጥም ነፍሱ እጅግ ጓጓች። ከዚህ ሚስጥር ካለ ነጋግር መሃልም ጎንደር ደርሰው ውረዱ የሚል የመኪና ረዳት ድምፅ ከሰመመናቸው ቀሰቀሳቸው። ከመኪናው ወርደው ቆመው ረዳቱ ከመኪናው አናት ላይ የተሰቀለውን የኮቾሮ ከረጢት በኃይለኛው መሬት ላይ ወረወረው። ኤፍሬም የልቡ ትርታ ከተለመደው በኃይልም መጮህ ጀመረች። በፍጥነት ሮጦ በሄደ ወደ መሬት የወረወረውን የኮቾሮ እጁ እየዳሰሰ ነካካው። መጽሐፍ በውስጡ ምንም ሳይሆን በትክክል መኖሩን ሲያረጋግጥ በደስታ ተነፈሰ። ያንንም ምሽትም ጎንደር ከተማ ከሚገኘው በአታ ቤተ ክርስቲያን ከቅኔ የሚማረው ከጎጃም የድሮ ጓደኛው ዘንድ አድረው በማግስቱ ማለዳ ገና ንጋቱ ብርሃን ሳይቀድ ወደ መተማ የሚወስደውን መኪና ተሳፍረው ጉዟቸውን ቀጠሉ። ቀኑን ሙሉ ተጉዘው ገንዳ ውሃ ከተማም እንደደረሱ ወደ ገዳሙ የሚወስደውንም የበረሃውንም መንገድ ተያይዘው የ3 ሰዓትም የእግር ጉዟቸውን በጽናት አቋርጠው በመጨረሻ ያንን ቀዳማዊ ትውፊታዊ ያዘለውን ታላቁን የማህበረ ሥላሴ አንድነት ገዳም ደረሱ። ሚስጥራዊ አደራ ክፍል 10 ይቀጥላል። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንዲሆኑ እንዲሁም ሚስጥራዊ የሆኑና መልካም የሆኑ መንፈሳዊን ነገሮች የምትፈልጉ ቻናሉን የደውል ምልክት በመጫን የሁል ጊዜ ተከታታያችን ይሁኑ። ሰላም ለሀገራችንና ለሕዝቦቿ።